ሰላም እንዴት ናችሁ ቤተሰቦች? ዛሬ ማሳያችሁ በፒሲያችሁ ኮድ መጻፊያ አፕሊኬሽን ለፒሲያችሁ ምን ነው ማሳያችሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ፣ ላይክ አድርጋችሁ ጀምሩ። በመጀመሪያ ወደ ክሮም አፕሊኬሽናችን እንሄዳለን። ወደ ክሮም ከገባን በኋላ ሰርች ባሩ ላይ ሄደን ቪኤስ ኮድ ዳውንሎድ የሚላለ እሱን እንጫናለን። ማለት ቪኤስ ኮድ ዳውንሎድ የሚላለ የመጀመሪያውን የምታዩትን ያመጣል። ስለዚህ እሱን ተጫኑት። ቪኤስ ኮድ የሚለውን ትጫኑታላችሁ። ቪዥዋል ስቱዲዮ ኮድ ማለት ነው። አሁን እዚህ ጋር ለየኮምፒውተራችሁ የሚሆን የተለያየ ቨርዥን የሚሰጣችሁ። ስለዚህ እናንተ ዊንዶ ከሆነ ዊንዶ፣ ሊኑክስ ከሆነ ሊኑክስ ማለት ትችላላችሁ። የኔ ዊንዶ ስለሆነ ዊንዶኑ በቀጥታ ወደዚህ ያስገባኛል ማለት ነው። ከዚህ ሌላ ፕሮሰስ የለውም። ቀጥታ ዳውንሎድ የራሱ በራሱ ያደርገዋል ማለት ነው። እዚህ ጋር እንወጣለን። እኔ ከዚህ በፊት ዳውንሎድ አድርጌዋለሁ። እናንተ ኢንስታል አድርጉትና ከፈቱት ማለት ነው። የኔ ይሁን እዚህ ጋር ስለዚህ ኦፕን እናደርገዋለን ማለት ነው። እዚህ ጋር መጣ። አሁን በቀጥታ ወደ ውጭ ወጥተን በመጀመሪያ ፎልደር ነው የምንፈጥረው፣ ምክንያቱም እዛ ላይ እንዲያስገባለን። ኒው ፎልደር እንፈጥርና እዚህ ጋር ፕሮግራሚንግ እንበለውና ፕሮግራሚንግ እንበለው የፎልደራችን ኔም ማለት ነው። ስለዚህ ኦፕን ቪዥዋል ስቱዲዮ ኮዳችን ላይ ወይም መጻፊያችን ላይ እንከፍታለን ማለት ነው። ወደ ቪኤስ ኮድ እዚህ ጋር እንገባለን። አሁን እዚህ ጋር ምንድነው የምናደርገው? ቀጥታ ኦፕን ፎልደር ነው የምንለው። እዚህ ከታች የምትመለከቷታለች ይቺ ኦፕን ፎልደር የምትለውን እንነካታለን። ስለዚህ ፕሮግራሚንግ ነበር የፈጠርነው፣ እሱን እንነካዋለን፣ ይከፍታል ማለት ነው። ኖርማል ነው፣ ምንም አያመጣም። እዛችሁ ላይ ፕሮግራሚንግ የምትለውን እዚህ ጋር የምታዩት ጋር ቴክስት ቴክስት ነች። እዚህ ጋር ቴክስት ፋይል እንነካትና እዚህ ጋር እንጽፋለን የቴክስት ፋይላችን። እኔ ፕራክቲስ ልበለው ፕራክቲስ ዋን ልበለው የመጀመሪያው ዶት ኤችቲኤምኤል። ከሁሉም ኤችቲኤምኤል ማለታችሁን እንዳትረሱ። ዶት ኤችቲኤምኤል መግባት አለበት። የመጀመሪያው የራሳችሁ የፈለጋችሁት ፕራክቲስ ነው ያልኩት እኔ፣ እናንተ የፈለጋችሁት ማለት ትችላላችሁ። ኤችቲኤምኤል ግን እንዳይረሳ። እዚህ ጋር ኤችቲኤምኤል ብለን እንጽፋለን። ሰዎች ከመሃል 5 የምትላለች እሷን ነው የምትጫኑት ማለት እንዲያመጣላችሁ። ይሄን ሁሉ ከምትጽፉ በራሱ ያመጣላችኋል ማለት ነው። እዚህ ጋር ታይትሏን ፕሮግራሚንግ ዶክመንት የሚል ነበር፣ ፕሮግራሚንግ እንለዋለን። ታይትል ከላይ ማለት ነው። ዌብሳይታችሁ ላይ ጽሁፉ ስሙ ማለት ነው። ባታስቀምጡም ኖርማል ነው። ስለዚህ እችዋን ብለናል። እዚህ ጋር ቦዲ ላይ እችዋን በአማርኛ ሊጻፍላችሁ እዚህ ጋር እችዋንን ጽፈን ጨርሰናል ማለት ነው። ቆይ እዚህ ጋር ተሳሳትኩ። አሁን ደግሞ ቀጥታ ቼንጁንም እያሳያችሁ እንትን ስል ይሻላል። ስለዚህ ኤፍ5 እነዚህ ላይ ብትጫኑ ወይም ራን ብላችሁ እዚህ ጋር ኤፍ5 የምትላለች ባጭሩ ኤፍ5 የምትጫኑ ያስገባችኋል ማለት ነው። ኤፍ5ን እኔ ልጫን ወይም ያን ራን ትራ ኤፍ5 ስትጫኑ እዚህ ጋር ዌብ አፕ ክሮም ዌብ ኤድ ነው። በክሮም ታረጉትም በማንኛውም ታረጉት ችግር የለውም። ክሮም አልኩት እኔ። አሁን ይከፍታል ማለት ነው። ክሮም የከፈተው ኦኬ። እዚህ ጋር ራን አድርጎታል። ይሄ ነው እዚህ ጋር ነው እንግዲህ አሁን ላይቭ እንዴት እንደሆነ ማሳያችሁ ነው። እንኳን ወደ ቻናሌ በሰላም መጣችሁ ነው የሚለው እዚህ ጋር ይቻላል። ይኸው ጽፎታል ማለት ነው።
እንግሊዝ እናደርግና h2 እንለዋለን። h2 ሶ እነዚህ h1 ሲል ተለቅ ያደርገዋል። h2 ሲል ደግሞ ከh1 ትንሽ አነስ እያለ ነው እስከ h6 ድረስ አለ ማለት ነው። እዚህ ጋር ስለ ያው በዚህ ቻናል ብዙ የፕሮግራሚንግ እንደዚህ አይነት ምርጥ ቲፖች ስለሚለቀቁ ቻናሉን ፎሎ ብታደርጉ አሪፍ ነው ማለት ነው። ቪዲዮዎቼም በደንብ እንዲታዩልኝ ሼር ላይክ አድርጉልኝ ማለት ነው። ይህንን ቻናል ሰብስክራይብ ፎሎ አድርጉ ማለት ነው። ለማንኛውም አሁን ወደ ፕሮግራሚንጋችን እንግባ። አሁን እዚህ ጋር እንግሊዝ እናድርገውና ፒአር ይሄ ማለት ከስር እንዲያደርግልኝ በዛ ጽሁፉ ሳስበው ከስር ያደርግልኝ ቢአር ማለት ብሬክ አድርገው ማለት ነው። በደንብ ስለ ኤሌመንቶቹ በደንብ ስለ ጽሁፎቹ ለሌላ ቪዲዮ በደንብ ለመካከል አይደለም ግን ስለ ኢቪኤስ ቪዥዋል ስቱዲዮ ኮዱን እንድታውቁት ያክል ስለሆነ ያው ትንሽ ነው የሰራሁላችሁ። እዚህ ጋር ላይቭ ነው አሁን የምታዩት። እዚህ ጋር ጽሁፉን ጽፈን ጨርሰናል። የላኛውንም ስታይል እዚህ ጋር እንደምታዩት እንግዲህ ስታይሉን ማስተካክለናል። አሁን እዚህ ጋር እቺን ከት እናርጋት። ቆይ አንዴ እዚህ ጋር ይሄን ስላይድ እንዲሆንልኝ ፈልጌ ነው። ሶ ማር ብስቲው ያመጣላችኋል። ይሄ አፕሊኬሽን በጣም ደስ የሚለው የሆነች ፊደል ጽፉ ያምን እንደፈለጋችሁ ትናንሽ እንትኖች እናንተ የምትፈልጉትን ያመጣላችኋል ማለት ነው። ጽሁፎች ጨርሶ እዚህ ጋር ስክሮል እንዲሆን ሲሄድ ስክሮል ወደ ጎን በግራ ወደ ሌፍት እንዲሆንና አሁን እዚህ ጋር የቀደም ፔስት ላድርገው የቀደሙን ከት ያደረኩትን እዚህ ጋር ከት አድርጌ ጨርሻለሁ። አሁን እዚህ ጋር እንደምታዩት ላይቭ ላይ የሄደ ነው ግን ብዙም ደስ አይልም። ሶቢ እዚህ ጋር ኢንስ እንትን እንጨምርበት። ኢንስ ኢንስ ማለት መስመር ከስር እንዲያስገባላችሁ ነው። መስመር ያስገባላችኋል ማለት ነው በራሱ። ሶ እዚህ ጋር ይወራል ስናደርገው እዚህ ጋር አስገብቶናል ማለት ነው። ያው ቢአር የምትለው ቅድሟን አጥፍቻታለሁ ምክንያቱም ደስ አትልም። ሶ አሁን h2 የሚለው ቅድም h2 የጻፍነው ግሪን በአረንጓዴ እንዲያደርግልኝ ነው። ፎንት ሳይዙ ደግሞ 50 ፒክስል ይሁን። 50 ፒክስል ማለት መለኪያ ነው። ግሪን አድርጎታል። ፎንት ሳይዙን ጨምሮልናል ማለት ነው። አሁን 100 እናድርገው እስቲ። ዋው ጨምሯል ማለት ነው። አሪፍ ነው። እዚህ ጋርም የእጇን እናስተካክል። እንኳን ወደ ቻናል ስለመጣችሁ የምትለው እሷን 50 ፒክስል እናድርጋት። ትንሽ ያደግት ነው። አሪፍ አሁን እዚህ ጋር መጣለች ማለት ነው። ሶ ቦዲ እዚህ ጋር ስታይሎቹን የቦዲውን ስታይል ነው። አሁን ነጭ ሲሆን ደስ አይልም። ሶ ብላክ እናድርገው ቦዲውን ማለት ነው። ሙሉ ኢንተርፌስ ባክግራውንድ ከለር አለ። ሶ ባክግራውንድ ከለር እንልና ብላክ እንለዋለን ማለት ነው። ሶ እዚህ ጋር በጣም አሪፍ እየሆነ ነው ማለት ነው። አሪፍ ሆኗል ሙሉ ለሙሉ ለማለት ይቻላል። ሶ 85% እኔ የፈለኩት ነገር መጥቶልኛል። ሶ ይህንን ይመስላል። ስለ ፕሮግራሚንግ በደንብ ማወቅ በዚህ ቻናል ትችላላችሁ። ቻናሉን ፎሎ ሰብስክራይብ ያድርጉ። ከዚህ ሌላ ምርጥ ቲፖችም ይለቀቃሉ። አሁን ሙሉ ኢንተርፌሱን ያው ይህን ይመስላል የሰራ ነው እንግዲህ አሪፍ ይመስላል። ስለ ፕሮግራሚንግ ብዙ ነገር ነው የምንወያይበት ቻናል ስለሆነ እባካችሁ ይህንን ቻናል ፎሎ ያድርጉ። ቪዲዮን ከወደዳችሁት ላይክ በማድረግ አበረታቱኝ። ይህን ይመስላል። በቀጣይ
በቀጣይ ምርጥ ቪዲዮዎች እስከምንገናኝ መልካም ጊዜ